ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም ቲፒኤልኤፍ ሊደርሺፕ ነው አሁንም ድንገት አይተኮና ፋኖና እኔ ፍታዊ ትግል የአማራ ህዝብ ጥያቄ ካለ ፍታዊ ጥያቄ መደገፍ ችግር የለውም ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው ምንም ጥያቄ የለውም ይሄ በግልጽ የያዙት አቋም ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነው ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው አብይም የዛ መሳሪያ ሆነ ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኩ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity ግን ኮንትራዲክሽኑ አይታያቸውም ነው ለምን ምክንያቱም አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም የቲፒኤልኤፍ ሊደርሺፕ አሳሰቡ አዲስ አበባ በመመስ ላይ ተወከረው ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው ዲቃላ ናሽናሊዝም ነው አልኩ ሰፈር ሲቆጥር ይውላል አሁን መንደር እየተጠቀሰ ይሄ ትክክለኛ ሰፈር እየተጠቀሰ ይሄ ትክክለኛ ትግራይ አይደለም